እስኪ ዛሬ ጠዋት ከእንቅልፋችሁ የነቃችሁበትን ቅጽበት ለአንድ አፍታ አስታውሱት። ሁልጊዜም ባይሆን አንዳንድ ጊዜ ካልጋችሁ ተነስታችሁ መስታወት ፊት ቆማችሁ ራሳችሁን ስታዩ ይህ ነው እንዴ ህይወት? እኔ የተፈጠርኩት ለዚህ ተመሳሳይ አዙሪት ብቻ ነው የሚል ጥያቄ በውስጣችሁ ተፈጥሮ አያውቅም? ቀናት ይነጋሉ፣ ይመሻሉ፣ ሳምንታት ወደ ወራት፣ ወራት ወደ ዓመታት ይቀየራሉ። እናንተ ግን አሁንም ያንኑ አሰልቺ የሆነ የትላንትና ህይወት ዛሬም ደጋግማችሁ እየኖራችሁት ነው። ነገር ግን በውስጣችሁ ትልቅ ነገር የመስራት እምቅ አቅም እንዳላችሁ በሚገባ ታውቃላችሁ። ልባችሁ ውስጥ የሚነድ ገና ያልወጣ ትልቅ ህልም አለ። ነገር ግን እንዴት አድርጋችሁ ያንን ታላቅ ማንነታችሁን ወደ ውጭ ማውጣት እንዳለባችሁ ግራ ገብቷችሁ ያውቃል። ጊዜው እየረፈደ እንዳለ፣ የህይወት ባቡር ጥሏችሁ እየሄደ እንዳለስ ይሰማችኋል። ነገር ግን ዛሬ አንድ እውነት ልንገራችሁ። ያ በውስጣችሁ ታፍኖ ያለ ድንቅ ማንነታችሁና ያ ሁል ጊዜ የምታልሙት ውብ ህይወት ከእናንተ የራቀው በብዙ ዓመታት ርቀት አይደለም። እስኪ አስቡት፣ ቀጣዮቹ 30 ቀናት ብቻ የህይወታችሁን አቅጣጫ ሙሉ በሙሉ ቢቀይሩትስ? ትንንሽ የሚመስሉ ግን ኃይለኛ የሆኑ የዕለት ተዕለት ውሳኔዎች አሁን ካላችሁበት የፍርሃትና የጥርጣሬ እስር ቤት አውጥተው ወደዚያ ወደምትመኙት ምርጥ የራሳችሁ ስሪት ቢወስዷችሁስ? ይህ ቪዲዮ ዝም ብሎ ጊዜያዊ ማነቃቂያ አይደለም። እኔም ዛሬ በዚህ ቪዲዮ ማናችሁም በያላችሁበት ሆናችሁ አሁኑኑ ልትጀምሩት የምትችሉትን ህይወታችሁን ከስር መሰረቱ የሚቀይር ተግባራዊ የ30 ቀናት የለውጥ እቅድ ወይንም ብሉፕሪንት ይዤላችሁ መጥቻለሁ። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትሏን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደወል ምልክቷንም ክሊክ ማድረጎን አይዘንጉ። ዛሬ ላይ ሆናችሁ አንድ ነገር ብቻ ተረዱ። እስካሁን ያለፈው ጊዜ አልፏል። የቀረው ህይወታችሁን በአዲስ ምዕራፍ ለመጀመር ዝግጁ ከሆናችሁ ይህ ቪዲዮ የተሰራው ለእናንተ ነውና እስከ መጨረሻው አብራችሁን ቆዩ። ወደዚህ የ30 ቀናት ጥልቅ ጉዞ ከመግባታችን በፊት መጀመሪያ አንድ ነገር ግልጽ ላድርግላችሁ። ራሳችሁን አዲስ ማድረግ ወይንም ሪኢንቨንቲንግ ዩርሰልፍ ስንል ምን ማለታችን ነው የሚለውን ጥያቄ መመለስ አለብን። ብዙዎቻችሁ ይህንን ስትሰሙ አዲስ ሰው መሆን አለብኝ ማለት ነው ብላችሁ ታስቡ ይሆናል። ነገር ግን ፈጽሞ አይደለም። ራሳችሁን አዲስ ማድረግ ማለት እናንተ ያልሆናችሁትን የሌላ ሰው ማንነት ተውሳችሁ መኖር ማለት አይደለም። ይልቁንም በውስጣችሁ ያለውን በዓመታት ፍርሃት፣ በአካባቢያችሁ ጫና፣ በጥርጣሬና በመጥፎ ልማዶች ተሸፍኖ የቆየውን ያንን እውነተኛ ምርጥና ኃይለኛ ማንነታችሁን አዋራውን አራግፎ ማውጣት ማለት ነው። እስኪ ራሳችሁን በጥልቀት ጠይቁ። ብዙ ሰዎች ለምን ሙሉ ዘመናቸውን በአንድ ቦታ ላይ ተቸንክረው ይኖራሉ? ለምንድነው ህይወታቸው የማይቀየረው? ምክንያቱም አብዛኞቻችን በተላመድነው አሮጌ ልማድ ውስጥ መኖር ምቾት ይሰጠናል። ያለመድነውን አዲስ ነገር ከመሞከር ይልቅ በለመድነው ህመም ውስጥ መቆየትን እንመርጣለን። ፍርሃትና የዕለት ተዕለት አሰልቺ ተግባራትም ህልማችንን አፍነው ይይዙታል። ነገር ግን ዛሬ ሁላችሁም ልትረዱት የሚገባ አንድ ታላቅ ሚስጥር አለ። ህይወታችሁ የሚቀየረው በአንድ ሌሊት በሚመጣ ትልቅ ተአምር አይደለም። ህልማችሁን እውን የሚያደርጉት በየቀኑ የምታደርጓቸው ትንንሽ ነገር ግን ተከታታይና ቋሚ የሆኑ ድርጊቶች ናቸው። እነዚህ ትንንሽ እርምጃዎች አስተሳሰባችሁን ይቀርጻሉ፣ ልማዶቻችሁንም ያድሳሉ፣ በራሳችሁ ላይ ያላችሁንም መተማመን ያጎላሉ፣ በመጨረሻም የወደፊት ስኬታችሁን እውን ያደርጋሉ። እኛም በዚህ ቪዲዮ ውስጥ ይህንን የለውጥ ጉዞ በ4 ሳምንታት ከፍለን በዝርዝር እናየዋለን። እያንዳንዱ ሳምንትም የራሱ የሆነ ትኩረት፣ ተግባራዊ ድርጊትና አስገራሚ ውጤት አለው። ስለዚህ በጥሞና ተከታተሉኝ። የመጀመሪያው ሳምንት የህይወታችሁን መሰረት ዳግም የምትጥሉበት ጊዜ ነው። አዲስና የሚያምር ህንፃ ለመገንባት መጀመሪያ የድሮውንና ያረጀውን ቤት ማፍረስ ወይንም ማጽዳት ግድ ይላል። እናንተም አቅጣጫችሁን ለመቀየር መጀመሪያ አሁን የት እንዳላችሁ በትክክል ማወቅ አለባችሁ። ይህ ሳምንት ራሳችሁን ያለምንም ርህራሄ በታማኝነት የምትገመግሙበት ሳምንት ነው። ሁላችሁም ራሳችሁን በጥልቀት ጠይቁ። አሁን ያለሁበት ህይወት ደስተኛ ያደርገኛል? ጊዜዬንስ የትና ከማን ጋር እያጠፋሁ ነው? ወደ ኋላ የሚጎትቱኝ ነገሮችስ ምንድናቸው? እኔ እኮ አልችልም፣ የእኔ ቤተሰብ ድሃ ነው፣ ወይንም ስኬት ለእኔ አይገባኝም የሚሉ የውሸት ትርክቶችን ለራሳችሁ እየነገራችሁ ነው። እነዚህን አሉታዊ ልማዶችና ሀሳቦች ለይታችሁ ማስወገድ የዚህ ሳምንት ዋና ስራችሁ ነው። በመቀጠልም በህይወታችሁ መሆን የምትፈልጉትን ሰው በግልጽ ትወስናላችሁ። እንዲሁም ትርጉም ያላቸው ልባችሁን የሚያነሳሱ ግቦችንም ታስቀምጣላችሁ። ስለዚህ በዚህ ሳምንት በየቀኑ ማታ ከመተኛታችሁ በፊት ለ15 ደቂቃ ብቻ ጆርናል ወይንም ማስታወሻ ጻፉ። ስሜታችሁን፣
የደበቃችሁትን ፍርሃትና ከልብ የምትፈልጉትን ህይወት በወረቀት ላይ አስፍሩት። ሐሳባችሁን ወደ ወረቀት ማውጣት አይምሯችሁን ነፃ ያደርገዋል። ልብ በሉ፣ እውነትን መቀበል ነፃ ያወጣል። እውነተኛ ለውጥ የሚጀምረው ራሳችሁን በመስታወት ውስጥ አይታችሁ እውነታውን በታማኝነት ለመቀበል ስትደፍሩ ነው። አሁን ራሳችሁን አውቃችኋል፣ ግባችሁንም ለይታችኋል። ቀጣዩና ዋናው እርምጃ ልማዶቻችሁን መቀየር ነው። እዚህ ጋር ሁላችሁም ልታውቁት የሚገባ ትልቅ እውነት አለ። የወደፊት ህይወታችሁን የሚወስነው የምትመኙት ምኞት ሳይሆን በየቀኑ የምትተገብሩት ልማዳችሁ ነው። ስለዚህ በዚህ ሳምንት አሮጌና ጎጂ ልማዶቻችንን በአዲስና ኃይለኛ ልማዶች እንተካለን። የጠዋት ጊዜያችሁን እንዴት እንደምትጀምሩት መወሰን የቀኑን ሙሉ ስኬት ይወስናል። አካላዊ ጤንነታችሁን መንከባከብ፣ ለራሳችሁ የምትነግሩትን አዎንታዊ ንግግር ማሳደግ፣ በየቀኑ አዳዲስ ሀሳቦችን ማንበብና መማር የዚህ ሳምንት ዋነኛ የቤት ስራችሁ ነው። ከሁሉም በላይ ደግሞ ትኩረታችሁን የሚሰርቁ ነገሮችን በተለይም የማህበራዊ ሚዲያ ሱሰኝነትንና አሉታዊ ዜናዎችን መቀነስና ራስን የመግዛት ጥንካሬ መገንባት አለባችሁ። ስለዚህ ከዛሬ ጀምሮ ከእንቅልፋችሁ እንደነቃችሁ ለመጀመሪያዎቹ 30 ደቂቃዎች ስልካችሁን ፈጽሞ አትንኩ። በምትኩ የጠዋቱን ዝምታ አዳምጡ፣ ውሃ ጠጡ፣ ጥቂት የአካል ብቃት እንቅስቃሴ አድርጉና በቀን ቢያንስ 10 ገጽ ከጠቃሚ መጽሐፍ ላይ አንብቡ። አስተውሉ፣ እናንተ ልማዶቻችሁን ትቀርጻላችሁ። ከዚያ በኋላ ደግሞ ልማዶቻችሁ ህይወታችሁን ይቀርጹታል። መጥፎ ልማድ ህይወትን ያጠፋል፣ ጥሩ ልማድ ደግሞ ህይወትን ያለመልማል። አሁን የዕለት ተዕለት ልማዳችንን አስተካክለናል። ነገር ግን አይምሯችን ጠንካራ ካልሆነ በትንሽ የህይወት ፈተና ወደ ኋላ መመለሳችን አይቀርም። ስለዚህ የሶስተኛው ሳምንት ትኩረታችሁ ውስጣዊ ጥንካሬ ወይንም ማይንድ ሴትን መገንባት ነው። ሁላችሁም ፍርሃትን እንዴት ማሸነፍ እንዳለባችሁ መማር አለባችሁ። ውድቀት የህይወት መጨረሻ ሳይሆን ትልቁ የመማሪያ ክፍላችሁ መሆኑን መቀበል ይኖርባችኋል። ህይወት ስትገፋችሁ መልሳችሁ የምትገፉበትን፣ ፈተና ሲመጣ የማትሰበሩበትን ስሜታዊ ጥንካሬ ወይንም ኢሞሽናል ሬዚሊያንስ መገንባት በዚህ ሳምንት የምንከውነው ዋነኛ ተግባር ነው። በራስ መተማመናችሁን ማሳደግ፣ ላላችሁ ነገር በየቀኑ ምስጋና ማቅረብና ትኩረታችሁን ካሉታዊ ነገሮች ወደ አዎንታዊ እድሎች ማስተካከል የአይምሮን ንጽህና ይሰጣችኋል። ታዲያ በዚህ ሳምንት በየቀኑ ማታ ከመተኛታችሁ በፊት በዕለቱ ላጋጠሟችሁና ለምታመሰግኑባቸው 3 ቀላል ነገሮች ማስታወሻ ጻፉ። መጥፎ ቀን አሳልፋችሁ ቢሆንም እንኳን በህይወት ስላላችሁ ብቻ አመስግኑ። እንዲሁም በዚህ ሳምንት ውስጥ የምትፈሩትን አንድ ነገር ፊት ለፊት ተጋፈጡ። ጠንካራ አይምሮ ከምንም በላይ ትልቁ ሀብታችሁ ነው። አይምሯችሁን ማሸነፍ ከቻላችሁ ዓለምን ማሸነፍ ትችላላችሁ። አሁን ደግሞ የመጨረሻውና ወሳኙ ሳምንት ላይ ደርሰናል። ይህ ያገኘነውን ለውጥ ዘላቂ የምናደርግበትና የወደፊቱን ህይወታችንን የምንቀርጽበት ምዕራፍ ነው። በህይወት ማንኛውም ለውጥ ቀጣይነት ወይንም ኮንሲስተንሲ ከሌለው ዋጋ የለውም። በዚህ ሳምንት አዲሱ ማንነታችሁ ከቤተሰብ ከጓደኛና ከስራ ባልደረቦች ጋር ያለውን ግንኙነት እንዴት እንደሚያሻሽል ታያላችሁ። ጊዜያችሁን በአግባቡ ማስተዳደር፣ እውቀታችሁን ያለማቋረጥ ማሳደግና የረዥም ጊዜ ራዕያችሁን ማስቀመጥ የዚህ ሳምንት ትልቁ ስራ ነው። ስኬት ዘላቂ እንዲሆን ሁል ጊዜ በሞቲቬሽን ላይ የተመሰረተ ሳይሆን ጥብቅ በሆነ ስርዓት ወይንም ሲስተም ላይ የተመሰረተ መሆን ይጠበቅበታል። ሞቲቬሽን ሊጠፋ ይችላል፣ ጠንካራ ስርዓት ግን ሁል ጊዜም ከእናንተ ጋር ይኖራል። ስለዚህ እያንዳንዱን ሳምንት ከመጀመራችሁ በፊት እሁድ ማታ ላይ የሙሉ ሳምንቱን እቅድ በጽሁፍ አውጡ። ጊዜያችሁንም ለስራ፣ ለቤተሰብ፣ ለእረፍትና ለግል እድገት በሚዛናዊነት ከፋፍላችሁ መድቡ። ሁል ጊዜም ልብ በሉ፣ ስኬት የአንድ ሌሊት ተአምር ወይንም የአንድ ቀን ድርጊት ሳይሆን የህይወት ዘመን ጉዞና የማያቋርጥ ጽናት ውጤት ነው። እንግዲህ ዛሬ ሙሉውን የ30 ቀናት እቅድ በእጃችሁ ሰጥቻችኋለሁ። እናንተ ሙሉ ካርታውን በእጃችሁ አስገብታችኋል። አሁን ኳሷ ያለችው በእናንተ ሜዳ ላይ ነው። ይህንን እውቀት ልክ እንደ ሌላው አዝናኝ ቪዲዮ ሰምቶ ማለፍ ይቻላል፣ ወይንም ደግሞ ዛሬውኑ የ30ውን ቀናት ፈተና በጀግንነት መቀበል ይቻላል። እኔ ግን ሁላችሁም ይህንን የ30 ቀናት ራሳችሁን አዲስ የማድረግ ፈተና እንድትቀበሉ አጥብቄ ጋብዛችኋለሁ። ታዲያ በዚህ የለውጥ ፈተና ውስጥ ስትገቡ እነዚህን ነገሮች ለራሳችሁ ቃል መግባት ይጠበቅባችኋል። የመጀመሪያው ነገር ለ30 ቀናት ሙሉ ራሳችሁን ለለውጡ ስጡ። አቋራጭ መንገድ የለም፣ ሙሉ በሙሉ ተጠቀሙበት። ሁለተኛው ነገር ደግሞ ጆርናል ያዙ። በየቀኑ የሰራችሁትን ያገኛችሁትን እድገትና የሰራችሁትን ስህተት በጽሁፍ ተከታተሉ። ሶስተኛው ነገር ደግሞ በፍጹም አታቋርጡ። አንድ ቀን ቢያመልጣችሁ ወይንም መጥፎ ቀን ቢያጋጥማችሁ በቃ ተሸነፍኩ አበቃለት ብላችሁ አታቋርጡ። በነጋታው ጠዋት በአዲስ ጉልበት ዳግም ጀምሩ። እንዲሁም በመጨረሻ ሁሌም 1% ብቻ የተሻለ ለመሆን ሞክሩ። ትልቅና
አስፈሪ ለውጥ አትጠብቁ። ዛሬ ከትላንትናው ማንነታችሁ በ1% ብቻ የተሻለ ለመሆን አልሙ። ሁል ጊዜ አስታውሱ፣ ዘላቂ የህይወት ለውጥ የሚመጣው በቀጣይነት በትዕግስትና በዲሲፕሊን እንጂ ሁሉም ነገር ፍጹም ሲሆን አይደለም። እናንተም ዕለታዊ እድገትን እንጂ ፍጹምነትን አትፈልጉ። እነዚህ 4 ሳምንታት የምታለሙትን ታላቅ ህይወት በሮች የሚከፍቱላችሁ የወርቅ ቁልፎች ናቸው። ሁል ጊዜ አትርሱ፣ አስደናቂና ታላላቅ ህይወቶች የሚገነቡት በየቀኑ በሚደጋገሙ ተራና ትንሽ በሚመስሉ ድርጊቶች ነው። ያለፈው ህይወታችሁ፣ የሰራችሁት ስህተት፣ ያጋጠማችሁ መውደቅ፣ የተሰበረው ልባችሁ የትኛውም ቢሆን የወደፊት ህይወታችሁን አይወስንም። ትላንትና አልፏል፣ ታሪክ ሆኗል። እያንዳንዱ አዲስ ማለዳ፣ እያንዳንዱ አዲስ ቀን አዲስ ህይወትና አዲስ እድል ነው። የራሳችሁን ታሪክ እንደገና በአዲስ ፊደል መጻፍ የምትችሉበትን እጅግ ውብ እድልም ይሰጣችኋል። ሁል ጊዜ የምትመኙት በህልማችሁ የምታዩት ያ ታላቅና የሚያምር ህይወት ነገ አይጀምርም። የሚጀምረው ዛሬ፣ አሁን ልክ ይህ ቪዲዮ ሲያልቅ በምትወስኑት ቁርጠኛ ውሳኔ ነው። ስለዚህ አሁን ከተቀመጣችሁበት ተነሱ። የ30 ቀናቱን የለውጥ ፈተና ዛሬውኑ አሁኑኑ ጀምሩ። ራሳችሁን አዲስ አድርጉ። የህይወታችሁን መሪ በገዛ እጃችሁ ያዙ። አስደናቂ የሆነውን ማንም ሊነጥቃችሁ የማይችለውን የራሳችሁን የስኬት ታሪክ ዛሬውኑ መጻፍ ጀምሩ። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ህይወታችሁን በብልሃትና በሲስተም መምራት የምትችሉበትን ጥበብ ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ላይምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።